ነገ ሚያዝያ 5 የቤተ ክርስቲያን መብራቷ መድኃኔዓለም ኢየሱስ ክርስቶስ ራሱ የመረጠው ምርጥ ዕቃ፣ በዚህም የተነሳ ልሳነ ክርስቶስ የክርስቶስ አንደበት የተባለ ስለዚህ ቅዱስ መናገርና መጻፍ የሚችል እንደምን ያለ ሰው ነው? እኔ ኃጢአተኛው የዓለምን ነገር ሲናገር በኖረ አንደበቴ እንዴት አድርጌ ስለዚህ ታላቅ ቅዱስ ልመሰክር እችላለሁ? በዓለማዊውም በመንፈሳዊውም ዕውቀት እንዲሁም ደግሞ በተክለ ሰውነትና በአካል ጉልበት ይቀረሽ የማይሉት ጀግና እያለ እርሱ ግን ሁሉን ንቆ ክርስቶስን የተከተለ በመጀመሪያ የኦሪት ምሁር በነበረበት ሰዓት ጌታችንን ለምን ትገፋኛለህ ብሎ ባልተለፋ ጠፍር አስገርፎት ነበርና ይህንን እያሰበ እስከ ዕለተ ሞቱ ድረስ እያለቀሰ የኖረ የእንባ አባት። ምን ይሄ ብቻ! ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በድንጋይ ተወግሮ ሲገደልም ልብስ ያዥ ስለነበረ በዚህም የተነሳ እየጸጸተው ዕድሜ ልኩን እያለቀሰ የኖረ ድጋሜ የእንባ አባት። ምንም እንኳን በመድኃኔዓለም በኢየሱስ ክርስቶስ ተመርጦ ምርጥ ዕቃ ተብሎ ዓለምን እየዞረ በወንጌል ቢያርሳትምና በሰውነቱ ጥላና በልብሱ ጫፍ ድውያንን እስከ መፈወስ ድረስ የደረሰ ፈዋሴ ድውያን ቢባልም እንኳን እነዚህን የሠራቸውን ሁለቱን ኃጢአቶቹን በደሎቹን እያሰበ በደመና ተጭኖ በንፋስ ሰረገላ ተጭኖ የሚሄድባቸውን አገሮች እንኳን በእግሩ እየኳተነ ወንጌልን ያስተማረ ታላቅ ቅዱስ ልሳነ እፍረት አንደበቱ እንደ ሽቶ የሚጣፍጥ ማኅቶተ ቤተ ክርስቲያን የቤተ ክርስቲያን መቅረዟ የአሕዛብ መምህር ለእኛ ለኦርቶዶክሶች ወደ መንግሥተ ሰማያት የሚመራን ሕይወቱን በሙሉ በምስጋና የጨረሰ የጥበብ ምንጭ የጥበብ ባሕር ፈዋሴ ድውያንን የሚፈውስ ከነገደ ብንያም የተገኘ የጠርሴስ ሰው ሲሆን በመጀመሪያ ስሙ ሳውል ወይም ደግሞ ከእግዚአብሔር የተሰጠ ምሁረ ኦሪት ቀናተኛ ፈሪሳዊ ሲሆን ሐዋርያትን ሲያሳድድ ጌታ በደማስቆ ጎዳና ላይ በተአምራት ጠርቶ በሦስት ቀን ልዩነት ምርጥ ዕቃ ያደረገው ከዚያም ብርሃን ሆኖ ያበራ ጨው ሆኖ ያጣፈጠ ከኢየሩሳሌም እስከ ሮም ከእንግሊዝ እስከ እልዋሪቆን ማለት የዓለም መጨረሻ ድረስ ወንጌልን የሰበከ ስለ ወንጌል የተደበደበ ስለ ወንጌል የታሰረ ስለ ወንጌል የተሰቃየ ስለ ወንጌል በጦር የተወጋ ስለ ወንጌል በድንጋይ የተወገረ ስለ ወንጌል በእሳት የተቃጠለ በአፍም በመጻፍም ብሎ ያገለገለ በየቦታውም እጅግ በጣም ብዙ ድንቅ ተአምራትን የሰራ በልብሱ ጫፍም ድውያንን እስከ መፈወስ ድረስ የደረሰ ለ25 ዓመታት ሳይታክት ቀንና ሌሊት ወንጌልን ያለመታከት የሰበከ እርሱን የመሰሉ እርሱን ያከሉ እጅግ በጣም ብዙ አርድእትን አፍርቶ በኔሮን ቄሳር ትእዛዝ በ67 ዓመተ ምህረት አንገቱን የተቆረጠ የተሰየፈ በክፎቹ አሕዛብና በነገሥታት ላይ በወንጌል መዶሻ እየቀጠቀጠ ወደ ክርስትና እንዲመልሳቸው የተመረጠ ምርጥ ዕቃ ከ14ቱ የወንጌል መልእክታቱ ውጪ ቅዱስ ሉቃስ ወንጌልን ሲጽፍ የተራዳው ፈዋሴ ድውያን ብርሃናተ ዓለም ቅዱስ ጳውሎስ ነገ ሚያዝያ 5 የወርሃዊ በዓሉ ነው። ሌላው ነገ ሚያዝያ 5 መሠረተ ቤተ ክርስቲያን የቤተ ክርስቲያን ዓለቷ የሐዋርያት አለቃቸው በጌታችን በኢየሱስ ክርስቶስ ንጹሕ አንደበት ስሙ የወጣለት ሚስት አግብቶ ዓሣ እያጠመደ እየኖረ እያለ በ56 ዓመቱ ጌታችን መጥቶ የሐዋርያት አለቃ አድርጎ የመረጠው የሾመው ጌታችን ኢየሱስ ክርስቶስ በተያዘበት ሐሙስ ምሽት ለሠራው ስህተት ንስሐ ገብቶ ለእኛ ምሳሌ የሆነልን እንደ እረኝነቱ ሐዋርያትን ጠብቆ ለጸጋ መንፈስ ቅዱስ ያበቃ ከበዓለ 50 በኋላም ደግሞ ዓለምን በሀገረ ስብከት ከፋፍሎ ለሐዋርያት ያስረከበ በስተርጅናው እጅግ በጣም ብዙ መከራዎችንና ግፎችን የተቀበለ በመጨረሻም በ66 ዓመተ ምህረት የኔሮን ቄሳር ወታደሮች ሊሰቅሉት ሲዘጋጁ ወታደሮችን እባካችሁን እኔን እንደ ጌታዬ እኩል አትስቀሉኝ፣ ይልቁንስ ዘቅዝቃችሁ ስቀሉኝ ብሎ ተዘቅዝቆ የተሰቀለ በበጎ እረኝነቱም የመንግሥተ ሰማያት መክፈቻ ቁልፍን የተቀበለ በ88 ዓመቱ ሰማዕትነትን የተቀበለው ሊቀ ሐዋርያት የሐዋርያት አለቃ መሠረተ ቤተ ክርስቲያን የሃይማኖት የቤተ ክርስቲያን አለት አርሳይሮስ የዓለም ሁሉ ፓትርያርክ ዓሣ አጥማጁ የዮና ልጅ ስምዖን ብርሃናተ ዓለም ቅዱስ ጴጥሮስ ኬፋ ነገ ሚያዝያ 5 የወርሃዊ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከብርሃናተ ዓለም ቅዱስ ጴጥሮስ ወጳውሎስ ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን። አሜን። ይቆየን።